ولا علي ولا علي በዱባይ የሚኖሩ ኢትዮጵያውያን በጉራጌኛ ሞቅ ያለ ሙዚቃ ሴዶ ማርሻል አርትና አሰልጣኙን በደማቅ ሁኔታ ተቀብለውታል። አበባ ለግሰውታል። እጅግ ደስተኛ መሆኑንም ገልጿል። ሴዶ ማርሻል አርት እግሩ እንደተሻለው ለውድድሩ ዝግጁ መሆኑንም ዛሬ አረጋግጧል። በነገራችን ላይ ጆኒም እጅግ ከባድ ልምምድ እያደረገ መሆኑን በቪዲዮዎች እየለቀቀ ነው። ጭላሎ ቲዩብ ዛሬ አዳዲስ ቪዲዮዎችን እነዚህንና ሌሎችን ያስመለክታችኋል። መጀመሪያ ግን ሰብስክራይብ የምትለውን በመጫን ቤተሰብ ሁኑ። ላይክ፣ ሼር እና ኮሜንት በማድረግ አብራችሁን ዝለቁ። መጀመሪያ እንግዲህ አቀባበል ያደረጉለት በጉራጌኛ ልብስ ደምቀው ነው። ሴዶን ከአሰልጣኙ ጋር በመሆን በመኖሪያ ቤታቸው ተገኝቷል። አበባም ለግሰውታል። ከዛ በኋላ እንግዲህ ጭፈራ በማቅለጥ ያላቸውን ክብርና ፍቅር ለሴዶ ማርሻል አርት ገልጸውለታል። እንግዲህ ሴዶ በሐምሌ 25 የሚያደርገው ውድድር በዱባይ ልምምድ ላይ ይገኛል። ከልምምዱ ባሻገር ጎን ለጎን እጅግ የሚገራርሙ ቪዲዮዎችን እየለቀቀ ነው። አንዱ በመኖሪያ ቤት የተደረገለት አቀባበል የሚገርም ሆኖ መነጋገሪያ ሆኗል። እሱን እስቲ መጀመሪያ ላስመልክታችሁና እንመለሳለን። ሰላም አለይኩም። ወአለይኩም ሰላም ብለናል። ወንድም ያ ሰዎች እንዴት ናችሁ? ወይምን ከማ ደስ ብሎናል። ወይምን ከማ ወይም እሺ ቴንክ እሺ ሰላም በሉት ሁላችሁንም። እሺ እንኳን እሺ እንዴት ናችሁ? ቴዲ ደህና ነህ? እንዴት ናችሁ? ደስ ብሎናል። يلا ولا علي ولا علي يا طفابي የሴዶ ማርሻል አርት ተጋጣሚ ጆኒ በቀላሉ ሴዶ ማርሻል አርት እንደሚያሸንፈው በተደጋጋሚ ውድድራቸው ይፋ ከሆነበት ጊዜ ጀምሮ እየገለጸ ነው። አሁን ሰሞኑን ደግሞ የወጣው ልምምዱ እጅግ ከባድ ልምምድ ዝግጅት እያደረገ መሆኑን የሚያሳይ ነው። በቀላሉ ውድድሩ መሸናነፍ እንደማይኖርበት ይሄ ማሳያ ነው እየተባለ ነው። የጆኒን ልምምድ እስቲ በተወሰነ መልኩ ተመልከቱት። ሴዶ ማርሻል አርት እንግዲህ ባለፈው በዱባይ እግሩ እንደተሰበረ ተገልጿል። ከዛ በኋላ አገግሟል። ዛሬ ደግሞ ያረጋገጠው እግሬ ተሽሎኛል፣ ቅጥቅጥ ነበር፣ አሁን ለውድድሩ ዝግጁ ነኝ፣ ኢትዮጵያውያን ስጋት አይግባችሁ የሚል ቪዲዮ ለቋል። እሱንም እንመልከተው እስቲ። ውድድሩ ግን አልቀረውም። አበሻ እግሬ እየተሻለኝ ነው። እንግዲህ ውድድሩ አልቀረም እንዳያሳስባችሁ። አሁን ጥሩ ላይ ነው ያለሁት። ቅጥቅጥ ነበር፣ ተሽሎኛል። ሴዶ ማርሻል አርትም እንግዲህ በዱባይ እንዳልኳችሁ በልምምድ ነው የሄደው። በኤምኤምኤ ከፍተኛ አሸናፊ የሆኑ የዓለም ታዋቂ ስፖርተኞች የሚሰሩበት ጂም ነው እየሰራ ያለው። እዛም በየቀኑ የሚለቃቸው የልምምድ ቪዲዮዎችም አስገራሚ ናቸው። ዛሬም በዛሬው ፕሮግራማችን አካተናቸዋል። ተከታዮቹን እስቲ እንመልከት። ጭላሎ ቲዩብ ነው። የሴዶ ማርሻል አርት የዱባይ ቆይታ በቀላሉ እንዲና እንዲ የሚባል አይደለም። ብዙ የሚመዘዝለት ነገር አለ። ከስፖርታዊ ውድድሩ ባለፈ የተለያዩ ማህበራዊ ጉዳዮች፣ ሱቆች፣ መዝናኛ ቦታዎች ጎራ ይላል። እነዛንም ቪዲዮዎች አሉን። አሮ ሳራ ባልትና እንዴ ምን ሆነ ነው? ወይኔ ተሰበርኩ። ሀገራችሁ መጥቼ እኛ ጋር ሳራ ባልትና ጋር ብዙ የሚጠግኑ ስብራትን የሚጠግኑ ብዙ ነገሮች ምን አለሽ? ለምሳሌ ከቡላ ልጀምርልህ። ቡላ አለሽ? እስቲ ቡላ ወሳኙ አይደል እንዴ? ቡላ ሌላስ ምን አለሽ? እዚህ ጋር በሶም አለ። በቃ ተጠገንኩ። አሁን በቃ ገባ ውድድሩ። አበሻ ተጨንቆ። ጭላሎ ቲዩብን የተከታተላችሁት ሁልጊዜ እንደምንላችሁ ቤተሰብ ሁኑ። አሁንም ተቀላቀሉን፣ ሰብስክራይብ አድርጉ። ለዛሬ ነበረንን ጨርሰናል። እናመሰግናለን።